አንድ ነገር ልንገራችሁ፣ ማንም ሰው አልፈለገኝም ብላችሁ አትጨነቁ። ሁሉም ሰው የሚፈልግህ ከስኬት ጋር ነው። ሲሳካልህ ሁሉም ሰው ይወድሃል። ወደ ሰው ከመሮጥ ይልቅ ፈጣሪን ይዘህ ወደ ስኬትህ ሩጥ። እግዚአብሔርን ይዘህ ተሳካልህ ማለት እዚህ ምድር ላይ እድለኛው ሰው ነህ። 3 ነገርን ታተርፋለህ። አንደኛው ፈጣሪ። ከትርፍ ሁሉ ትርፍ ፈጣሪን አለመርሳት፣ ትእዛዙን ማክበር ነው። ሁለተኛው ስኬታማ ሆናል። ሶስተኛው ደግሞ ስኬታማ ስለሆንክ በፊት የማይፈልጉ ሰዎች እንኳን ይፈልገዋል። ምን አለፋ ሁሉም ሰው ይፈልጋል። አንድ ነገር ግን እንዳትረሳ፣ ፈጣሪህን። አመሰግናለሁ።